ሰላም ጤና ይስጥልኝ ውድ የላንጋኖት ቤተሰቦች፣ ከላንጋኖት ወደ እናንተ የሚደርሰው ሳምንታዊ የስፖርት ትንታኔ ፕሮግራም ነው። በዛሬው ፕሮግራማችን የእንግሊዝ ናሽናል ቲም ላይ ተጫዋቾችን ቤስት 11 እናወጣለን። አብራችሁን ቆዩ። ያው በእርግጥ እንደየሰው ኦፒኒየን ይለያያል። አሁን ማስቀምጥላችሁ የራሴ ምርጫ ነው፣ ራሴ ባየሁት እይታ ማለት ነው። እናንተ ደግሞ የተለየ ምርጫ ሊኖራችሁ ይችላል። ስለዚህ የተለየ ምርጫ ካላችሁ የኔ ምርጫ ካዳመጣችሁ በኋላ ኮሜንት ላይ ታሳውቁኝ ትችላላችሁ ማለት ነው። ከበረኛ ስናሳ ኢትስ ኦብቪየስ በቃ ፒክፎርድ ነው የምታሰልፈው። ፒክፎርድ ሪሊያብል ነው። ከኳርትስ ጋር ምቹ ባይሆንም ዲስትሪቢሽን ያን ያህል ጥሩ የሚባል ባይሆንም ግን ደግሞ ሾት ስቶፒንግ እና ሪፍሌክሱ በጣም ምርጥ የሚባል ነው። ለእንግሊዝ ብሔራዊ ቡድን ለብዙ ጊዜ ያገለገለ ምርጥ እንግዲህ ካላቸው አማራጭ ውስጥ ምርጥ በረኛ ነው። ያላቸው ሌሎች አማራጮች እነማን ናቸው? ዲን ኤንደርሰን አለ፣ ራምስዴል አለ፣ ትራፎርድ አለ። ስለዚህ ከነዚህ ደግሞ የተሻለ በረኛ ስለሆነ ምንም ጥያቄ የለውም ፒክፎርድ ይሰለፋል ማለት ነው። የቀይ መስመር ተከላካይ ላይ ስንመጣ እዚህ ጋር በጣም የሪስ ጀምስ አድናቂ ነኝ እኔ። ግን ደግሞ ሪስ ጀምስ ችግሩ ምንድን ነው? በቃ ብዙ ጊዜ አቬለብል አይደለም፣ በጉዳት እየተቸገረ ነው። በተለይ ባለፉት 3 ዓመታት ላይ ብዙም እያገለገለ አይደለም፣ ለቼልሲ ለክለቡ ብዙም እያገለገለ አይደለም። ነገር ግን አቬለብል በሚሆኑበት ጊዜ በደንብ በቃ ማጥቃቱንም መከላከሉንም ባላንስ አድርጎ የሚጫወት በቃ የዓለም ምርጡ ራይት ባክ ነው ብለው ማጋነን አይሆንም። ነገር ግን ብዙ ጊዜ አቬለብል አይደለም ማለት ነው። ለዛም ነው ባለፉት ዓመታት ብዙ እድል ሲያገኝ የነበረው ካይል ዎከር ነው። ስለዚህ ስኳድ ውስጥ ወከር ሊኖር ይችላል፣ ጀምስ ሊኖር ይችላል፣ ራሱ ትሬንት ይኖራል። ስለዚህ ቅድሚያ ግን የምሰጠው ለጀምስ ነው ማለት ነው። ፊት ከሆነ ለጀምስ እሰጣለሁ፣ ፊት ካልሆነ ደግሞ ለትሬንት እሰጣለሁ። ምክንያቱም ለትሬንት የምሰጥበት ምክንያት ምንድን ነው? ካይል ዎከር እንደ ድሮ አይደለም። ምክንያቱም ካይል ዎከር ፔሱን አጥቷል፣ እንደ ድሮ መከላከል አቅሙም ያን አይደለም። ያውም የምታዩት ነው። ለኬሪየሩን እንግዲህ አሁን መጨረሻ ላይ ያለ ይመስላል ማለት ነው። ስለዚህ አቬለብል ከሆነ ለሪስ ጀምስ እሰጣለሁ ቦታውን፣ አቬለብል ካልሆነ ደግሞ ትሬንት አሌክሳንደር አርኖልድ እሰጣለሁ ማለት ነው። አርኖልድ ያው ሞር ለክሮሶቹን ፓሶቹን ፈልገን ነው ማለት ነው። ሞር አታኪንግ አትሪቢዩቱን ፈልገን እንጂ መከላከል ላይ ደካማ እንደሆነ ያው ብዙ ሰው የሚያውቀው ነው ማለት ነው። ወደ ሴንተር ባክ ወይም የማል ተከላካዮች ስንገባ እንግሊዝ ብሔራዊ ቡድን እንደ ሌላው ዲፓርትመንት በሚድፊልዱ በፎርዋርድ ላይ እንዳላት አማራጭ ያን ያህል በቃ በጣም አርኪ የሆነ ሴንተር ባኮች የማል ተከላካዮች የሏትም። ስለዚህ የምንመርጠው ከማን ነው? አንደኛ የሊቨርፑሉ ኳንሳ አለ፣ ኮልዊል አለ፣ ማርክ ጌይ አለ፣ ጆን ስቶንስ አለ፣ ኮንዛ አለ። ስለዚህ ከነዚህ ውስጥ ያለው ሜቢ አሁን ለምሳሌ ማርክ ጌይ በቃ ባለፈው የአውሮፓ ዋንጫ ለእንግሊዝ ብሔራዊ ቡድን በቃ ሪሊያብል ነበረ፣ በደንብ አገልግሏቸዋል። አንድ ሚስቴክ ብቻ ነበር የሰራው በሙሉ ቶርናመንት እስከ ፋይናል በሚደርሱበት ጊዜ አንድ ሚስቴክ ነበር የሰራው። ስለዚህ ለማርክ ጌይ አንድ ቦታ ሰጣለው፣ የቀረውን ቦታ የማል ተከላካዩን ስፍራ ለጆን ስቶንስ ሰጣለው ማለት ነው። ጆን ስቶንስም ቅድም እንዳነሳሁት ለሪስ ጀምስ ያስቀመጥኩት ፖይንት ለጆን ስቶንስም ይሰራል። ጆን ስቶንስ ከኳስ ጋር ምቹ ነው። ሚድፊልድ ሁላ መጥቶ ሚድፊልድ ቤዝ ላይ እንደ ዲፕ ላይንግ ፕሌይ ሜከር ሆኖ እንኳን መጫወት የሚችል አትሪቢዩት ያለው ልጅ ነው። ነገር ግን ብዙ ጊዜ አቬለብል አይደለም፣ ጉዳት ያስቸግረዋል። ግን ደግሞ አቬለብል ከሆነ ምንም ጥያቄ የለውም ማርክ ጌይ እና ጆን ስቶንስ ይሰለፋሉ ማለት ነው። ወደ ሌፍት ባክ ስንመጣ እንደዚሁም አሁን የዚህ ዲፓርትመንት ላይ ራሱ በዚህ በሌፍት ባክ ቦታ ላይ በጣም ችግር ያለበት ናሽናል ቲሙ። አሁን ግን የአርሰናሉ ማይልስ ሉዊስ ስኬሊ ሻይን እያደረገ ስለሆነ ለሱ ቦታ ሰጣለሁ። ነገር ግን እዚህ ጋር ሉክ ሾውን ኮንሲደር ማድረግ አለብን። ሉክ ሾው እሱም በጉዳት የሚቸገር ሌላኛው ተጫዋች ነው። ሉክ ሾው አቬለብል የሚሆን ከሆነ ምንም ጥያቄ የለውም። ለማጥቃቱም ለመከላከሉም ሲባል ሉክ ሾው ማሰለፍ ኤክስፔሪንሱም አለ። ሉክ ሾው ማሰለፍ ይገባናል ማለት ነው። አሰላለፉ 4-2-3-1 ያሰርኩት 4-2-3-1 ስለሆነ ሚድፊልድ ቤዙን አንደኛ ማን ኦብቪየስሊ ይታወቃል፣ ዴክላን ራይስ አለ። ዴክላን ራይስ በአርሰናል ጥሩ ሲዝን እያሳለፈ ነው እና ሞር አርሰናል ቤት በእርግጥ በ8 ቁጥር ላይ የተጫወተ ያለው ሞር ሚድፊልድ ቤዝ ላይ ሆኖ እንደ 6 ቁጥር አይደለም እያገለገለ ያለው እና እዚህ ጋር ግን ከማን ጋር ማጣመር እንችላለን? እሱን ራይስን ማጣመር የምንችለው ቤሊንጋምን ቤዝ ላይ ባረገው እመርጣለሁ እኔ። ምክንያቱም 10 ቁጥር ቦታ መጫወት ይችላል ቤሊንጋም። ነገር ግን ሚድፊልድ ላይም ደግሞ ሞር ዲፌንድ ማድረግ ይችላል፣ አታክም ማድረግ ይችላል፣ ሌት ሩጫዎችን ማድረግ ይችላል። ስለዚህ በሁለት ፒቮት የምንጫወት ከሆነ ቤሊንጋምን ፍሪደም እንሰጠዋለን፣ ራይስ ደግሞ ሴቲንግ ሚድፊልደር ይሆናል። ከነሱ ፊት ደግሞ ማሰልፈው ፓልመር ነው። በቃ እዚህ ጋር ምን አይነት አርጊውመንት አለ? አሁን ፎደን አውት ኤንድ አውት ዊንገር አይደለም ለኔ ማለት ነው። ስለዚህ ፎደን መሰለፍ የሚችለው በ10 ቁጥር ቦታ ነው። ግን ደግሞ እዚህ ጋር ውድድር አለ። ውድድሩ ምንድነው? ፓልመር አለ። በቃ ፓልመር ደግሞ ኪለር የሆኑ ፓሶችን፣ ፋይናል ፓሶችን፣ ምርጥ ፓሶችን ማቀበል የሚችል ድንቅ ብቃት ያለ ተጫዋች ነው። ቴክኒካሊ በጣም ጥሩ ነው። ፍሪደም ካለው ደግሞ ብዙ ነገሮችን ማድረግ የሚችል ተጫዋች ስለሆነ በቤሊንጋም እና በራይስ ፊት ለፊት ማን እናሰልፈው ነው? ፓልመር እሰጣለሁ። ይሄ ማለት ምንድነው? ፎደንን ቤንች ላይ ያደርጋለሁ ማለት ነው። ምክንያቱም ፎደን በእንግሊዝ ናሽናል ቲም ስንመለከት ምንም ፐርፎርም እያደረገ አይደለም። ለብዙ ዓመታት ታየነው። ባለፈውም የአውሮፓ ዋንጫ ቱርናመንት ላይ መጥፎ ጊዜ የነበረው በግራ ይሰልፋል፣ ወደ መሀል ይመጣል። ምንም ስኬታማ ጊዜ ስላላሳለፈ
መሰለፍ አለበት ብዬ አላምንም። ስለዚህ ዘንድሮም እያሳለፈው ያለው ሲዝን ከሲቲ ጋር ጥሩ የሚባል አይደለም ማለት ነው። ሶ ኦብቪየስሊ አሁንም በቀኝ የዊንግ ቦታ ላይ በቀኝ ክንፍ ላይ የምናሰልፈው ይታወቃል። በቃ ሳካ ነው። ሳካ አሁን ከጉዳትም ስለተመለሰ ኮንሲስተንት ነው፣ ፍጥነት አለው፣ ጎሎች ታገኝበታለ፣ ክሮሶች ያደርጋል፣ አሲስት ያደርግልሃል፣ ቻንስ ይፈጥርልሃል፣ ድሪብልም ያደርጋል፣ ዋን ቱ ዋን አሪፍ ነው። ስለዚህ ሳካ ደግሞ ለእንግሊዝ ናሽናል ቲም በቃ ጥሩ አገልግሎት እየሰጠ ያለ ተጫዋች ስለሆነ ግዴታ ሳካን በቀኝ በኩል ታሰልፋለ ማለት ነው። ወደ ግራ ስንመጣ ወደ ግራ እኔ ለቅድሚያ የምሰጠው አሁን እዚህ ጋር ራሽፎርድ እና ጎርደን አሉና ራሽፎርድ እንደምታውቁት ነው ዩናይትድ ጥሩ ሲዝን አላሳለፈም። ወደ አስቶን ቪላ ሄዶ ግን የተሻለ የሚባል ነገር እያደረገ ነው፣ ግን ደግሞ በሱ ስታንዳርድ የሚመጥን ነገር እያደረገ ነው ብዬ አላስብም አሁንም። ስለዚህ አንቶኒ ጎርደን በጣም ኤክስፕሎሲቭ ተጫዋች ነው፣ በጣም ፔሲ ነው፣ ክሮሶች ማድረግ ይችላል፣ ሹት ማድረግ ይችላል። ስለዚህ ለአንቶኒ ጎርደን ቅድሚያ ውስጣለሁ። በግራ ለአንቶኒ ጎርደን ብንሰጥ ይሻላል ብዬ አስባለሁ ማለት ነው። 9 ቁጥር ቦታ አጥቂ ቦታ ላይ ያው ኦብቪየስሊ ምንም ጥያቄ የለውም ለብቻው ቦታው የሚይዘው ሃሪ ኬን ይሆናል ማለት ነው። በዚህ አሰላለፍ የ2026 የዓለም ዋንጫ ቢያንስ መፎካከሩ ይችላሉ ብዬ አስባለሁ። አመሰግናለሁ።